በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአባበው በወልዱ ለእግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? በትናንትና ቪዲዮአችን ወይም ትምህርታችን ስለ ቤተሰብ አባላት ስሞች የእናት ስም በግዕዝ የአባት ስም የእህት የወንድም ስም በግዕዝ ምን እንደሚባል ተማምረናል ማለት ነው። የዛሬ ትምህርታችን ደግሞ የሚሆነው አስማተ አካላተ ሰብ የሰውነቱ የአካል ክፍል በግዕዝ ምን ተብሎ እንደሚጠራ እንማማራለን ማለት ነው። አብራችሁን ቆዩ። ደብተር እስክሪብቶ መያዛችሁን እንዳትረሱ። ያው በወረቀት ያለ ይወረሳል፣ በቃል ያለ ይረሳል እንደሚሉት አባቶቻችን ያው በወረቀት ያለ ነገር ስለማይረሳ እስክሪብቶና ወረቀት መያዛችሁን እንዳትረሱ። የዛሬ ትምህርታችን ወደ ዕለቱ ትምህርታችን እንሂድ ማለት ነው። አስማተ አካላተ ሰብ ማለት የሰውነት የአካል ክፍል ከራስ ፀጉር ጀምረን ነው የምናየው። ስዕርት ማለት ፀጉር ማለት ነው። ርዕስ ማለት ራስ ማለት ነው። ዓይን ማለት ዓይን ማለት ነው። ገጽ ማለት ፊት ማለት ነው። አንፍ ማለት አፍንጫ ማለት ነው። እዝን ማለት ደግሞ ጆሮ ማለት ነው። ስን ማለት ጥርስ ማለት ነው። ልሳን ማለት ምላስ ማለት ነው። ከንፈር ማለት ከንፈር ማለት ነው። አፍ ማለት ያው አፍ ማለት ነው። ጉርኤ ማለት ጉሮሮ ማለት ነው። ክሳድ ማለት አንገት ማለት ነው። ከነዚህ ስናበዛቸው ስዕርት ያለውን አስዕርት እንለዋለን። ዓይን ያለውን አይንት እንለዋለን። እዝን ማለት እዝን ያለውን ደግሞ አይዛን እንለዋለን። ከንፈር ያለውን ከናፍር እንለዋለን። ጉርኤ ሌሎቹ የማይበዙ ስለሆኑ አሁን ለምሳሌ ጉርኤን እናብዛው ብንለው የጉሮሮ አንድ ስለሆነ ሌሎች የሚበዙት እነዚህ ናቸው። ስዕርት አስዕርት ይላል። ዓይን አይንት ይላል። አንፍ እዝን አይዛን ይላል። ከንፈር ከናፍር ይላል። ሌሎቹ አይበዙም ማለት ነው። እነዚህን ያዙ። ከዚህ ቀጥል የሚሆነው ደግሞ ትናንትና የሰኞ ውዳሴ ማርያምን ጨርሰናል። ዛሬ የምንገባው ወደ ማክሰኞ ውዳሴ ማርያም ነው። ውዳሴ ሀ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ አክሊለ ምክነ ወቀዳሚተ መድኃኒትነ ወመሰረተ ንጽነ ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በይንተ መድኃኒትነ እምድረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ወበይንተዝ ወለደቶ እንዘ ድንግሊቲ ማርያም እንዘ ድንግሊቲ መንክር ኃይለ ወሊዶታ ዘይትነገር ሰዓሊ ለነ ቅድስት። ይሄ ነው ማለት ነው። የዛሬ ትምህርታችን ይህን ይመስላል። በነገ ትምህርታችን ደግሞ ከዚህ ቀጥል ያለውን እንማማራለን ማለት ነው እና የቀሩትን የሰውነት የአካል ክፍል እንደገና ደግሞ የቀሩትን የቤተሰብ አባላት ከዚህ ቀጥል ደግሞ ያው በየቀኑ እየተማማርን እንሄዳለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዳግሚያ ቪዲዮ እስከምንገናኝ መልካም ቆይታ